ለምን ይመስላችኋል ፕሮቶን ፓምፕ ኢንሂቢተሮች በፒዩዲ እና ጀርድ ማናጅመንት ፕላስ ደግሞ ለበርኒንግ ሴንሴሽን አሴ ሪሊፍ ሲፈለግ ከሂስታሚን ቱ ብሎኬሮች እና አንታይኮሊነሪኮች በላይ ፕሪፌር የሚደረጉት? ሰላም ሰላም የፋርማኬር ቤተሰቦች እንዴት ናቸው? ሁሉ ሰላም ነው? ዛሬ ደግሞ በሌላ ዲስከሽን ተመልሰን መጥተናል። የዩቱብ ቻናላችን አዲስ ከሆናችሁ ሳብስክራይብ አድርጉ። ቪዲዮ ከተመቻችሁ ደግሞ ላይክ እና ሼር እንዳይረሳ። ወደ ዛሬ ዲስከሽናችን ስንመለስ እንደሚታወቀው ፕሮቶን ፓምፕ ኢንሂቢተሮች ከሂስታሚን ቱ ብሎኬሮች እና አንታይኮሊነሪኮች በላይ ፕሪፌር ይደረጋሉ። ሰው ለምን እንደሆነ ዛሬ ለማየት እንሞክራለን። ይሄ የፓሪታል ሴል ስትራክቸር ነው። ፓሪታል ሴል ማለት ሃይድሮክሎሪክ አሲድን የሚያዘጋጅ እና ሴክሬት የሚያደርግ ሴል ነው። ሶስት ስቲሙሌቲንግ ኤጀንቶች አሉ ይህንን ሴል ስቲሙሌት የሚያደርጉት። አንደኛ አሲታይል ኮሊን ነው። ሁለተኛው ደግሞ ሳሚን ነው። ሶስተኛ ደግሞ ጋስተሪን አለ። እነዚህ ሶስቱ ስቲሙሌቲንግ ኤጀንቶች ናቸው። አሲታይል ኮሊን ስቲሙሌት የሚያደርገው ሙስካሪኒክ ታይፕ ስሪ ሪሰፕተር ነው። ሂስታሚን ደግሞ ሂስታሚን ቱ ነው። ሶስተኛው ደግሞ ጋስተሪን ኮሊሲስቲካይኒን የተሰኘውን ሪሰፕተር ነው ስቲሙሌት የሚያደርገው። ፓሪታል ሴል በእነዚህ ሶስት ስቲሙሌቲንግ ኤጀንቶች ከሶስቱ አንዱ ስቲሙሌት ሲያደርግ ሃይድሮክሎሪክ አሲድን ከፕሮቶን ፓምፕ በኩል ነው ሰክሬት የሚያደርገው። በዚህ ሴል ላይ አክት የሚያደርጉ ወይ ደግሞ እነዚህ ሳይቶች ላይ አክት የሚያደርጉ ድራጎች ይኖሩናል። እነዚህን ድራጎች የምንጠቀማቸው ደግሞ ሃይድሮክሎሪክ አሲድን የጋስትሪክ አሲድን ሰክሬሽን ሰፕሬስ ማድረግ ስንፈልግ ላይክ ፒዩድን ማናጅ ለማድረግ ለጀርድ ማናጅመንት እና በርኒንግ ሴንሴሽንን ማናጅ ለማድረግ ወይ ደግሞ ለሪሊፍ ሲፈለግ በእነዚህ ሳይቶች ላይ አክት የሚያደርጉ ድራጎችን ነው የምንጠቀመው። እና ላይክ አንታኮሊነርጂኮች አሉ፣ ሂስታሚን ቱ ብሎኬሮች አሉ፣ ፕላስ ደግሞ ፕሮቶን ፓምፕ ኢንሂቢተሮች አሉ። ግን ሞስት ኦፍ ታይም ፕሮቶን ፓምፕ ኢንሂቢተሮችን ነው ፕሪፌር የምናደርገው። ፕሪፌር የሚደረግበትን ምክንያት ነው ዛሬ በማየት የምንሞክረው። ለምንድን ነው ሲባል ፕሮቶን ፓምፕ ኢንሂቢተሮች አክት የሚያደርጉት በዚህኛው ሳይት ላይ ነው። በሃይድሮጅን ፖታሽየም ኤቲፔስ ላይ ነው አክት የሚያደርጉት። ይህንን ፕሮቶን ፓምፑን ነው ብሎክ የሚያደርጉት። ሌሎችን ካየን ደግሞ አሲታይል ለምሳሌ አንታይኮሊነርጂኮች አክት የሚያደርጉት ወይ ደግሞ ብሎክ የሚያደርጉት ሙስካሪኒክ ታይፕ ስሪ ሪሰፕተርን ብቻ ነው። ሂስታሚን ቱ ብሎኬሮችን አክት የሚያደርጉት በሂስታሚን ታይፕ ሪሰፕተር ላይ ብቻ ነው። ጋስትሪን ላይ አክት የሚያደርጉ ወይ ደግሞ ጋስትሪን ሲሊከቱ ሪሰፕተር ጋር ኢንተራክት የሚያደርጉ ድራጎች ገበያ ላይ የለም። ሜቢ አንደር ሪሰርች ሊኖር ይችላል። ከነዚህ ከአንታይኮሊነርጂኮች እና ሂስታሚን ቱ ብሎኬሮች በላይ ለምንድነው ፕሮቶን ፓምፕ ኢንሂቢተሮችን ፕሪፌር የሚደረገው ሲባል ፕሮቶን ፓምፕ ኢንሂቢተር የሚዘጋው ዋና ሃይድሮክሎሪክ አሲዱ ተዘጋጅቶ የሚወጣበትን ሰክሬትድ የሚሆንበትን መውጫውን ወይ ደግሞ ዋናውን ፖይንት ነው። ሌሎችን ካየን ግን ላይክ ለምሳሌ አሁን አንታይኮሊነርጂኮች አክት የሚያደርጉት ወይ ደግሞ ብሎክ የሚያደርጉት ሙስካሪኒክ ታይፕ ስሪ ሪሰፕተርን ብቻ ነው፣ ይሄኛውን ማለት ነው። ሂስታሚን ቱ ብሎኬሮችንም ካየን ደግሞ ብሎክ የሚያደርገው ሂስታሚን ቱን ብቻ ነው። ለምሳሌ አሁን አንታይኮሊነርጂክን ብሬንዘፒንን አድሚኒስተር ብናደርግ አክት የሚያደርገው አሲታይል ኮሊን ወይ ደግሞ ሙስካሪኒክ ታይፕ ስሪ ሪሰፕተር ላይ ብቻ ነው፣ እሱን ብቻ ነው ብሎክ የሚያደርገው። ያንን ብሎክ ስናደርግ ስቲል ግን ፓሪታል ሴሉ በሂስታሚንም ምን ሊደረግ ይችላል? ስቲሙሌትድ ሊደረግ ይችላል። ፕላስ ደግሞ ማን አለን? ሌላ ጋስተሪን አለ። ጋስተሪን ምን ያደርጋል? ስቲሙሌት ያደርጋል። የአሲድ ሰክሬሽን ወይ ደግሞ አሲድ ሰክሬትድ መሆኑ ስቲል ምን አይሆንም አይቀርም ማለት ነው። በተመሳሳይ ደግሞ ለሂስታሚንም እንደዛው ማለት ነው። ሂስታሚንን ብሎክ ስናደርግ
አሲታይል ኮሊን ስቲሙሌት ያደርጋል ሴሉን ወይ ደግሞ ጋስትሪን ስቲሙሌት ያደርጋል። ይህን አሲድ ሰክሬትድ ይሆናል። ባት ወደ ፕሮቶን ፓምፕ ኢንሂቢተር ስንመጣ ዋናውን መውጫውን ወይ ደግሞ ዋናውን ፖይንት ስለሆነ ብሎክ የሚያደርገው እዚህ አካባቢ ማለት ነው። ብሎክ የሚያደርገው ይሄኛውን ፖይንት ስለሆነ ወይዘር አሲታይል ኮሊን ስቲሙሌትድ ሊሆን ይችላል፣ ሂስታሚንም ሊሆን ይችላል፣ ወይ ጋስትሪንም ስቲሙሌት ካደረገ መውጫውን ስለሚዘጋ ሙሉ በሙሉ ምን ያደርጋል? ብሎክ ያደርጋል። ሶ ዛት ኢዝ ዋይ ፕሮቶን ፓምፕ ኢንሂቢተሮች ፕሪፈር የሚደረጉት ለዚህ ነው። ሁለተኛ ምክንያት ደግሞ ምን ሊሆን ይችላል? ፕሮቶን ፓምፕ ኢንሂቢተሮች ሃይድሮጅን ፖታሲየም ኤቲፔስን ወይ ደግሞ ፕሮቶን ፓምፕን ብሎክ የሚያደርጉት ሪቨርሰብሊ ነው። ሶ ከ24 ሰዓት እስከ 48 ሰዓት ብሎክ የማድረግ ፖቴንሻል አላቸው። ሶ ፓሪታል ሴል ሌላ ፕሮቶን ፓምፕን ሌላ ሳይት ላይ እስኪያዘጋጅ ድረስ የሃይድሮክሎሪክ አሲድን ሰክሬሽን ሳፕሬስ የማድረግ ፖቴንሻል ስላላቸው ነው ፕሪፈር የሚደረጉት። ሶ ዛት በጣም ኢፌክቲቭ ናቸው ማለት ነው። ከሌሎች በላይ ከነ አንታይኮሊነርጂኮች በላይ ስታሚን2 ላይ አክት ከሚያደርጉት ከነ ሲሜትዲን ፋሞቲዲን በላይ ፕሮቶን ፓምፕ ኢንሂቢተሮች እነ ኦሜፕራዞል፣ ፓንቶፕራዞል ጋስትሪክ አሲድ ሰክሬሽንን ሳፕሬስ ለማድረግ በጣም ኢፌክቲቭ ናቸው። ለዛ ነው ፕሮቶን ፓምፕ ኢንሂቢተሮች ሞስት ኦፍ ታይም ፕሪፈር የሚደረጉት። ቪዲዮ ከተመቻችሁ ላይክ እና ሼር ማድረግ እንዳይረሳ ቤተሰብ።